ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ያው ሰሞኑን ጥፍት ብያለሁ አልተመቻቸልኝም ነበርና እንዴት ናችሁ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ይህን ዩቲዩብ ስትከታተሉ ሼር፣ ላይክ እያደረጋችሁ አበረታቱኝ የኔ ውዶች። ሰላማችሁ በያላችሁበት ብዝት ይበልልኝ እና ደግሞ ማለት ነው ኧረ እባካችሁ የምትናገሩት ነገር እወቁ። እውነት ልጅ አትናገሩ። እውነት ከባድ ነው በልጅ ብቻ ወልዳችሁ ያልጨረሳችሁ ሰዎች ግን ባትናገሩ መልካም ይመስለኛል። እና የምትናገሩት ነገር አውቆ እስኪ ቪዲዮውን ተከታትለን እንመለስ አንድ ጊዜ። አንድ እናቴ በሺሻ ቤት በክሰል ወርውረው ጠለዙ። በቃ ዱዳውን ልጇ ምንድን ነው እንደዚህ ማሻላት ገንዘብ ለመሰብሰቡ። በነገራችን ላይ ልጇ መሰደቡ ምናምን እንትን ብሏት አይደለም፣ ገንዘብ ለመሰብሰብ ስትል ልጅ የተሰደበ ምናምን ብላ ማልቀስ ጀመረች። ይሄ ደግሞ ገና እናስፈዳሻለን። የቤተሰቦቼ እንትን የላችሁ ፎቶ የላችሁ ምናምን ነገር ከባዘረሽ ጋር በጥይት እንደምትፈላለጉ ምናምን አውቃለሁ። ነው የምናስለቅሳት። ገና ቲክታክ ላይ ደም ነው የምናስለቅሳት። ይችቀማላ መማኑ ቃሌ ነው። ቡና ተገኝቷል። ገና እናቷን ገና ቤተሰቧ ይቀጠቀጣል። ገና ሙሉ ቤተሰቧን ቲክታክ ላይ አምጥተን እንቀጠቅጣለን። የአባቴ ፎቶ የለውም ምናምን ብላለች። ገና የቤተሰቧን ፎቶ የእናቷን ፎቶ እናመጣለን፣ የአባቷን ፎቶ እናመጣለን። ገና ምንም የሚቀርም ቤተሰብ የለም። ጥግ ድረስ ነው የምንደበድባ። ይች ልክስክስ ገና ተገንታለች። ገና መከሯን ነው የምናሳያት ቤተሰብ። ማንም ሰው እንዳያሽኳልጥ ለሷ እስከ ዛሬ እኮ ማንም ቤተሰብ ጋር ምናምን የሄደ ሰው የለም። ለምን አክበራ ህዝብን አክበራ ለምን መልስ አትሰጥም? እኔ ለማንም መልስ አትሰጥም፣ ለማንም ዝቅ አላለም። ይኸው እንደዚህ እናነፋርቅሻል። ንፍጥሽን እያንዘላዘልሽ ቲክታክ ላይ አይዞሽ ምናምን ይሏታል። ገባ እነ ተስፋዬ አንተ ልክስክስ ጋላ እስኪ ናና እኔን ክሰስ። አንተ ጥንብ ጋላ ገና ትለበለባለሁልም ገና ማለት ገና የማታርፉ ከሆነ እዛ ቤት የምገቡት ሁሉ ቤተሰቦቻችሁ ይለጠፋሉ። ምንም ጥርጥር እናቴ ትሙት ሀቢባ ቤት ተረገጥበል ሁላችሁም ጋይስ። እንዲ ምን ማሽኳለት ነው የሚገቡት? እሷ ቤት የሚገቡት ሁሉ ልጆቻቸው እየተፈለጉ ቤተሰቦቻቸው እየተፈለጉ ቲክታክ ላይ እያመጣ እንለጥፋቸዋል። አይደለም ሀቢባ በግ ገብተው የሚያሸረግዱ መሀይሞች የእናንተ ቤተሰቦች ይለጠፋሉ። በቅርብ ጠብቁ። ገና ወድሽ ውስጥ ያለው ልጅሽ አይቀርም። በቃ ህዝብን ካላከበርሽ እኛ እንሄድብሻለን። ምንም ትቀልብ እናቱን ልብዳለት። ይሄ የሸርሙጣ ልጅ እሱ እስኪ እኛን ይክሰሰን። ይሄ ዱዳ ጋላ እኔ ፈጣሪ በዚህ ሳምንት ካልፈረደ እኔ 666 ሆናለሁ። ጋደሚ እናቴ ተው ሰምታችኋታል ጋይዝ። ፈጣሪ በአንድ ሳምንት ውስጥ ካልፈረደ እኔ 666 እኮ ነሻች በቀጥታ እኮ እናቴ ተው። የትም ቦታ ግቢ ሀቢባ ጉቶ አንለቅሽም በተአምር ማለት ነው። ፈጣሪ ካልፈረደ ፈጣሪ ምንድን ነው የሚፈርድ? እምነት የለሽ። የሀቢባ መከራ እየበዛ ነው የሚሄደው። እመኑኝ፣ ይሄ ቃሌ ነው። እና ገና ነፍቷ በጅምሎ ወርዷል። አሁን ገና ትረገጣለች። እንዴት ገድዳለህ? ገና አይነሽን ነው ጎልጉለን የምናመጣው። አንቺ ጥንብ ገረድ እንደዚህ እኛ ላይ እየቀለድሽ እኛን እየናቅሽ ምናምን ነገር የትም አትገቢያት፣ የትም። ገና እንዳለ ተናገሩ እኮ ሀቢባ ቤት የምትገቡ ሁላችሁም ቤተሰቦቻችሁን እያመጣ እንለጥፋል። ይህ ሁሉ አንጉድ ይመጣላታል። እናመጣዋለን። ይህ ሁሉ አንጉዳ ይመጣላታል። እያንዳንዱ አዛም ታሽቋል። ምንም ጥርጥር የለውም። ሀቢባ ልጄን ተሳደባችሁ፣ ልጄን ተሰደቡ። አለም እንዲያውቅ እፈልጋለሁ። ምን አለም ቢያውቅ ድንቁርናውን ነው የሚያውቀው። አንቺ ማይም በክቴ ትንሽ ቀን ጠብቂ። ሙሉ ቤተሰቦችሽን ቲክታክ ላይ ይዘናቸው እንመጣለን። አንቺ ጥንብሸልኝ ከቤተሰቧ ጋር በጣም ጸብነች። በጣም በደም ምናምን ነው የሚፈላለጉት በህይወት ምናምን። ወደ 16 ዓመቷ ነው ከቤተሰቦቿ ጋር ከተነጋገረች ራሱ። ኤግዛክትሊ ትክክል። እናቴ ከቤተሰቧ ጋር በጣም አድርሱልኝ። እንደማይደርስ አውቃለሁ፣ ግን አደራችሁን ኮፒሊንግ 100 ጊዜ ቢሆን ኮፒሊንግ አድርጋችሁ አድርሱልኝ። ይሄን ምርቃቴን ሳይመንን የተናገራችሁ በሙሉ ቆማጣ ልጅ ይስጣችሁ። ቆማጣ ልጅ ይስጣችሁ። አሁንም ስትወልዱ ቆማጣ ልጅ ይስጣችሁ። ደጋግማችሁ ስትወልዱ ቆማጣ ቁምጥምጥ አለ ልጅ ይስጣችሁ። አሚን በሉ። ምንድን ናችሁ እናንተ? እናንተ ስለፈለጋችሁ ነው እንዴ ጤነኛ የሆናችሁት? ሳይመን የፈጠረችው ሀቢባ ነች እንዴ? ምንድን ናችሁ እናንተ? እናንተ ስራችሁ በቃ የሰውን ደካማ ጎን እየፈለጉ መኮርኮም ነው አይደል? መልካም ሰዎችን መልካም ስራ የሚያሰራጩ ሰዎችን እየፈለጉ መኮርኮም ነው እናንተ የምትፈልጉት ስትረገጡ ነው። በቃ ምን አለ ደላሎችን፣ ሌቦችን፣ የሰው ገንዘብ የሚበሉትን እየፈለገ
ቤቷን ተመልሳ ብትገባ አፈር ድሜ ነው የምትበይው። ወዳሜ እውነት የለው ምልሽ አፈር ድሜ ነው የምትበይው። ማንም ደደብ እውቀት የሌለው ለሰው ክብር ያሌለው እየመጣ ያው ቀላል ነገር ስለሆነ ነፃ ዋይፋይ ስለሆነ እየመጣ በቃ ማንም ለራሱ ራሱን ደብቆ ማንም ማንንም ይሰድባል። ማንንም አታኪ ያደርጋል። በቃ ማንም የማንንም እንትን የስራ እንትን ማስታወቂያ ለጥፎ ይሳደባል። በቃ እውቀት ያለው የሌለው ግን እኮ ትልቅ ነገር ዩቱብ ቲቪ ቢሆን እኮ እውቀቱ ስለሌላችሁ ምንም አሰሩ ማርፋችሁ ትቀመጣላችሁ። እውነቴን ነው የምላችሁ። ምንም በፈጠራችሁ አምላክ ይሄንም ቪዲዮ ኮፒ ሊንክ አድርጋችሁ አድርሱልኝ። My name is Oliver Kennett. I graduated from Eton. ላይቭ ሲገቡ በአንደኛው ስልካቸው ራሳቸውን እንዲያዩ ማድረግ ነው። እነዚህ ማንንም አይወክሉ። እነዚህ በጣም ቆሻሻ ናቸው። እግዚአብሔርን ሀቡ ካስታወሽ ሚኪም ሳሪም ታስታውሳላችሁ። እኔ በዛ ልክ ሀቢባ ቤት ገብቼ ተንሰብስፌ ራሴን እስከ አጠፋለሁ እስከ ማለት ድረስ የደረስኩት የመሲ ልጅ በሙቋ መቀቀል አለባት ስላሉኝ ነው። ሪከርዳቸዋለሁ። የሀቢባ ህመም ይሰማኛል። ገባ ግን የዛን ቀን እኔ ቀን አንድ ላይ ያደረገችኝ ሀቡ ናት። ኖ መሲ አንቺ ልጅሽን ያሳደች ጀግና እናት ነች ብላ ከስብራቴ ቀን ያደረገችኝ ማለት ነው። ዛሬ ደግሞ ሀቢባ ወጥታ ያለቀሰችው አሸንፋችኋት አይደለም። አሸንፋችኋት እንዳይመስላችሁ። መቼም አታሸንፏትም፣ ልታሸንፏትም አትችሉም። ያለቀሰችው ልጇ ስለተነካባት የእናትነቷን ነው እንጂ ለእናንተ እንደማትንበረከክ እኮ ኢቭን ቲክታክ ካምፓኒ እኮ ፊቷን ለምዶት እኮ ቲክታክ ካምፓኒን እያንጫጫች ያለች ሰው ነው። አካውንት ስትከፍት አካውንት ሲዘጋ ፓውሯን በደንብ አድርጋችሁ አይታችሁታል። ከዚህ በኋላ ቲክቶክ ላይ የምታሸማቸው